ስለ ባንዲራዋ ለመጨረሻ ጊዜ ባንዲራ ሆኗል። ፌስቡክ ላይ ደግሞ ስድብ ነው። በቃ ጭቃ ጭንቅላት አለሉ ራስ አባብ ራስ አይላችሁ። ከስድብ እንሻገር እንጂ ጎበዝ፣ ስድብ ምን ይጠቅማል? ይውላችሁ ስለ ሐሳብ እናውራ። ባንዲራዋ የትግራይ ሕዝብ ታሪክ፣ ማንነት፣ እሴት ትገልጻለች። ከ67 68 ዓመተ ምህረት በኋላ ነው የትግራይ ሕዝብ ታሪክ የሚጀምረው። የትግራይ ወጣቶችስ የተሰዉት ለዚች ባንዲራ ሲሉ ነው ወይስ ለትግራይና ለትግራይ ሕዝብ ሲሉ ነው? በሐሳብ በምክንያት የሚያስረዳ ሰው የለም፣ ስድብ ብቻ ነው። ግን ከዚህ እንውጣ። ይህ ትልቅ አጀንዳ ሊሆን አይገባም። ማጆሪቲ የትግራይ ሕዝብ ከተስማማ እኔ እኮ ባልቀበላቱ ተስማምቼ መቀጠል አይቀርም። ይሄ አይደለም ሊያስወራን የሚገባው ህልሙ እየተቀማ ያለ የትግራይ ወጣት አለ። ተስፋው እየተቀማ ያለ የትግራይ ወጣት አለ። የወላድ መካን እየሆኑ ያሉ የትግራይ እናቶች አሉ። በየመጠለያ ካምፑ የተጣሉ ተፈናቃይ የትግራይ እናቶች አሉ። ጎበዝ፣ በገፍ እየተሰደደ ወደ መላው ኢትዮጵያ አካባቢ እየተሰደደ ያለ የትግራይ ወጣት አለ። ስለዚህ እናውራ። ህወሓት የሚባል ጨቋኝ ዘርዓት ያረቀቀው ረቂቅ አዋጅ አሁን አጽድቆታል እየተባለ ነው። የትግራይ ወጣት እንዳያስብ የሚከለክል አዋጅ። ስለዚህ እናውራ እንጂ ምንድነው ይሄ? አክቲቪስት ናቸዋ፣ አክቲቪስት ነን አንቂ ናቸዋ። በእንጂን ተቆሙት እንጂ ወይስ ደጋፊ ናችሁ? ይሄ እየተፈናቀለ እየተሰደደ ያለው ወጣት ስሜታችሁ ነው እንደዛ እንዲሆን? ሰላም ለትግራይ ሕዝብ፣ ይመሻችሁ።